በዓለም ላይ በብዛት ከሚታዩ ስር የሰደዱ በሽታዎች ክሮኒክ ዲዚዝ መካከል አንዱ የሆነው ታይፕ 2 ዲኤም የስኳር በሽታ ህይወት ዘመናችንን ሙሉ ተላምደነው መኖር ያለብን ላይሆን ይችላል። ይልቁንም ልናሻሽለው አልፎ ተርፎ ሙሉ በሙሉ ልናስወግደው ወይም ሪቨርስ ልናደርገው የምንችለው በሽታ ቢሆንስ? አብዛኛው ሰው የሚነገረው አንድ ታሪክ አለ። የስኳር በሽታ አለብህ፣ የስኳር በሽታ አለብሽ፣ ስለዚህ መድኃኒት መጀመር አለብሽ፣ ስኳርሽን ተቆጣጠሪ፣ በቃ ከሱ ጋር አብረሽ መኖር መልመድ አለብሽ። ነገር ግን ሙሉ ታሪክ ይሄ ብቻ ባይሆንስ? እንደ እውነቱ ከሆነ የስኳር በሽታን የማከም ግቡ የስኳር መጠንን መቆጣጠር ብቻ አይደለም። ዋናው ግብ በሽታውን ሙሉ በሙሉ ማጥፋት ወይም ሪሚሽን ነው። ሪሚሽን ማለት መድኃኒት መውሰድ ሳያስፈልግ የስኳር መጠናችንን ወደ ጤናማው ደረጃ መመለስ ማለት ነው። በጣም ብዙ ምርምሮች እንደሚያሳዩት ደግሞ ይህንን ግብ ሙሉ በሙሉ ከተፈጥሮ የሚገኙ የእጽዋት ምግቦች ሆል ፉድ ፕላንት ቤዝድ ዳይት በመከተል ማሳካት ይቻላል። ግን እስቲ በመጀመሪያ በሰውነታችን ውስጥ በትክክል ምን እየሆነ እንዳለ እንመልከት። ታይፕ 2 ዲኤም የስኳር በሽታ ስኳር የበዛበትን ምግብ መብላት ብቻ አይደለም። በስኳር በሽታ ጊዜ ዋናው ችግር ኢንሱሊን ሬዚስታንስ የሚባለው ሁኔታ ነው። በኢንሱሊን ሬዚስታንስ ጊዜ ሰውነታችን ስፔሲፊካሊ ደግሞ ጣፊያ ብለን የምንጠራው የሰውነታችን አካል ኢንሱሊን ማምረቱን ይቀጥላል። ነገር ግን የሰውነታችን ህዋሳት ወይም ሴሎች ለኢንሱሊን ምላሽ መስጠት ያቆማሉ። በዚህ ጊዜ ስኳር በደም ውስጥ ይከማቻል። ለዚህ መከሰት ደግሞ ትልቁ ምክንያት በጡንቻችንና በጉበት ህዋሳት ወይም እያንዳንዱ ሴሎች ውስጥ የስብ መከማቸት ነው። ይህ ስብ ፋት ኢንሱሊን በትክክል ስራውን እንዳይሰራ እንቅፋት ይሆንበታል። ስለዚህ ችግሩ ስኳር ብቻ አይደለም፣ ሰውነታችን ያንን ስኳር እንዴት እንደሚጠቀምበት አለማወቁ ጭምር ነው። ነገሩን ይበልጥ አስገራሚ የሚያደርገው ነገር ደግሞ ባህላዊ የእጽዋት ምግቦችን በብዛት የሚመገቡ ማህበረሰቦች ውስጥ የታይፕ 2 ዲኤም ወይም የስኳር በሽታ በብዛት አይታይም። ነገር ግን የእንስሳት ተዋጽኦና የተቀነባበሩ ምግቦችን መመገብ ሲበዛ የስኳር በሽታ መጠኑ በከፍተኛ ሁኔታ ጨመረ። ይህ ደግሞ አንድ አስፈላጊ ነገርን ይጠቁመናል። የስኳር በሽታ በዘር ወይም በጄኔቲክስ ብቻ የሚመጣ አይደለም። አብዛኛውን ጊዜ በአኗኗር ዘይቤ በተለይም በአመጋገብ ሁኔታችን የሚወሰን ነው። ታዲያ ሰዎች አመጋገባቸውን ሲቀየሩ ምን ይፈጠራል? በአኗኗር ዘይቤ ሕክምና ወይም ላይፍ ስታይል ሜዲሲን ውስጥ የሚታየው ውጤት በጣም የተለየ ነው። በስኳር ታካሚዎች ላይ መድኃኒት ላይ ሌላ መድኃኒት ከመጨመር ይልቅ ዶክተሮች አብዛኛውን ጊዜ መድኃኒቶቹን መቀነስ ከዛም አልፎ ሙሉ በሙሉ ማቆም ይጀምራሉ። ይህ ፕሮሰስ ዲፕሪስክራይቢንግ ይባላል። ምክንያቱም ሰዎች በአኗኗር ዘይቤያቸው ላይ ከፍተኛ ለውጥን ሲያደርጉ፣ በተለይም ደግሞ የእጽዋት ምግቦችን መመገብ ሲጀምሩ የስኳር መጠናቸው በፍጥነት ሊወርድ ይችላል። በዚህ ጊዜ መድኃኒቱ በአግባቡ ካልተስተካከለ የስኳር መጠኑ ከመጠን በላይ ወይም ከሚጠበቀው በላይ በጣም ሊያንስ ይችላል። በዚህ የተነሳ መድኃኒቱን በጥንቃቄ መቀነስ አስፈላጊ ይሆናል። እስቲ አስቡት፣ ከጊዜ ወደ ጊዜ ስኳሩን ለመቆጣጠር መድኃኒት ከመጨመር ይልቅ ሰዎች መድኃኒታቸውን እየቀነሱ ነው። ይህ ደግሞ መድኃኒቱን ከመቀነሱ በተጨማሪ ሌሎች ጥቅሞችን ይዞ ይመጣል። የመድኃኒት የጎንዮሽ ጉዳቶች መቀነስ፣ ለመድኃኒት የምናወጣው ወጪ መቀነስ እና የዕለት ተዕለት ኑሮ ቀላል ማድረግ። ከዚህ በላይ በጣም አስፈላጊ የሆነው ነገር ደግሞ ታካሚዎች ስለራሳቸው የሚሰማቸውን ስሜት ይቀየራል። ይህንን አካሄድ ለመፈተሽ የተደረገ አንድ ትልቅ ሳይንሳዊ ምርምር ራንደማይዝድ ኮንትሮል ትራያል ነበረ። ይህም የስኳር ህመምተኞችን
በሁለት ቡድን መድበው የተደረገ ሳይንሳዊ ምርምር ነበረ። አንደኛው ቡድን ስኳር መድኃኒት በተጨማሪ የአኗኗር ዘይቤ ለውጥና የእጽዋት ምግቦችን ብቻ እንዲመገቡ ተደረገ። ሌላኛው ቡድን ደግሞ የተለመደውን የሕክምና ክትትል ብቻ እንዲያደርጉ ተደረገ። ውጤቱ በጣም አስገራሚ ነበረ። የእጽዋት ምግቦችን የተመገበው ቡድን የስኳር መጠኑ በከፍተኛ ሁኔታ ተሻሻለ። ከግማሽ በላይ የሚሆኑት ደግሞ የስኳር መድኃኒታቸውን ቀነሱ። ይህንን ከተለመደው የሕክምና ክትትል ካደረጉት ጋር ሲነጻጸር የተለመደውን የሕክምና ክትትል ያደረጉት በጣም ጥቂት ሰዎች ብቻ ናቸው መድኃኒታቸውን መቀነስ የቻሉት። በዚህም አላበቃም። እጽዋትን የተመገቡት ቡድኖች የልብ ህመም መድኃኒቶቻቸውንም ጭምር ነበር የቀነሱት። እንግዲህ ተመልከቱት፣ አንድ ለውጥ በጣም ብዙ ጥቅሞች። አሁን ስኳር ማለት የስኳር መጠን መጨመር ብቻ አይደለም። ስኳር ለከባድ የጤና ችግሮች የመጋለጥ እድልንም ይጨምራል። የልብ ህመም፣ የኩላሊት መድከም፣ ኪድኒ ፌለር፣ የእይታ ማጣት እና የነርቭ መጎዳት። ከአካል ጉዳቱ ባሻገር ደግሞ ስኳር ከባድ የአእምሮ ጫናም አለው። ከስኳር ጋር አብሮ መኖር ማለት ሁል ጊዜ በጭንቀት መድኃኒቶችን፣ የዶክተር ቀጠሮ እና በየቀኑ ጣትን እየወጉ የደም ስኳር መጠንን መከታተል ማለት ነው። ግን ጥናቶች አንድ አስፈላጊ ነገርን ያሳዩናል። በተፈጥሮ የእጽዋት ምግቦች ላይ ያተኮረ አመጋገብን የሚከተሉ ሰዎች አካላዊ ጤንነታቸው መሻሻል ብቻ ሳይሆን የስነ ልቦና ጤንነታቸውም የተሻለ ይሆናል። አሁን ደግሞ አንድ እውነትን መረዳት አለብን። አንድ ሰው ከታይፕ 2 ዲኤም ጋር ከስኳር በሽታ ጋር ለብዙ ዓመታት ከቆየ፣ በተለይም ከ8 ዓመት በላይ ከቆየ በሽታውን ሙሉ በሙሉ ማጥፋት ከበድ ሊል ይችላል። ምክንያቱም በጣፊያ ውስጥ ኢንሱሊንን የሚያመነጩት ሴሎች በከፍተኛ ሁኔታ ተጎድተው ሊሆን ስለሚችል። ነገር ግን ይህ ቢሆንም እንኳን ስኳራችንን ማሻሻል ሁሌም ይቻላል። የተሻለ የስኳር ቁጥጥር፣ ጥቂት መድኃኒቶችን ብቻ መውሰድ እና የተሻለ አጠቃላይ ጤና። ሙሉ የተፈጥሮ የእጽዋት ምግቦች የስኳር በሽታን ለመከላከል እንደሚረዱ ተረጋግጧል። አመጋገባችንን በማስተካከልም የበሽታውን ጉዞ መቀየር ይቻላል።